ዋትስአፕ ዩ ጋይስ እንዴት ናችሁ? ዛሬ አለማችን ላይ አሉ ተብለው ከሚጎበኙ ሀገራት መካከል ሲንጋፖርን ማያውቃት የለም በእርግጠኝነት። እና እንግዲህ ሲንጋፖር እንዴት ሊሄድ እንደቻልኩኝ ከዚህ በፊት የሰራሁት ቪዲዮ አለ፣ እሱን ገብታችሁ ማየት ትችላላችሁ። እና ደግሞ ከዚህ በኋላ የምሰራላችሁ 3 ወይም ደግሞ 4 ቪዲዮዎች በተከታታይ ሲንጋፖር የነበረኝን ቆይታ ነው የሚሆነው ማለት ነው። እንደምታውቁት ሀገራችን እንግዲህ አንዱ የምንኮራበት የሀገራችን ኢትዮጵያን ኢንተርናሽናል ኤርፖርት ደረሰን። ባይዜ 2 ነን። ምንድነው መጀመሪያ እንግዲህ ልክ ወደ ውስጥ ከገባን በኋላ ተርሚናል ላይ ገብተን የቦርዲንግ ፓስ ከተቀበልኩኝ በኋላ ውስጥ ገብተን አንዳንድ ጥያቄዎች ተጠየቅን። ለምንድነው የምትሄዱት የሚለው፣ ምን ያህል ይዛችኋል፣ ብትሄዱ እዛ እንድትቆዩ የሚያስችል ዶላር ይዛችኋል የሚሉትን ጥያቄዎች ከጠየቁም በኋላ ቦርዲንግ ፓሳችንን ተቀብለን ኢቲ ነምበሩን ቼክ አድርገን ወደ ፕሌን ገባን ማለት ነው። በነገራችን ላይ ቀላል ፍላይት እንዳይመስላችሁ፣ አጠቃላይ ወደ 8 ወደ 9 ሰዓት የሚወስድ ፍላይት ነበር። እኔም እንደዚህ አይነት ረጅም ፍላይት ሲሄድ ይሄኛው የመጀመሪያ ነበር። ሲንጋፖር ስንሄድ የምናያቸው ብለን የጻፍናቸው ወደ 18 የሚሆኑ ቦታዎች ነበሩ። እነሱም ቦታዎች በቀጣይ ቪዲዮዎች አብረን እናያለን። ደህና ሁኑ ጋይስ።